ሰላም ጓደኞቼ ዛሬ ማሳያችሁ ፊታችሁ ላይ የብርቱካን ቀዳዳ ያለባችሁ ፖር ያለባችሁ እንዴት አድርጋችሁ ማጥፋት እንደምትችሉ ማለት ነው። የምትጠቀሟቸው ፕሮዳክቶች ነው ማሳያችሁ ማለት ነው። ይሄ ዝም ብሎ ነው ማለት ያው ለዛ ሳይሆን እንዳጋጣሚ የኮዳሊን ብራንዶች ልከውልኝ የፊት መታጠቢያ ማሻ ነው። እንደምታዩት ፊቴን ሳሙና አድርጌበታለሁ። በዚህ ማሳጅ ያደረኩት ሁሉ ጊዜ እንደምላችሁ ፊታችሁ ስትታጠቡ ለአንድ ደቂቃ ያክል ፊታችሁ ማሳጅ አድርጉት በእጃችሁ ነው ማለት ይሄ እንዳጋጣሚ ስለ ልሞክረው ብዬ ነው በዛ እንጂ እኔ ሁሌ እንደምታውቁት በእጄ ነው የምታጠበውና ይሄ ግዴታ አይደለም እንድታውቁት በዚህ አጋጣሚ። ከዛ በደንብ ቆዳችሁ ማድረቅ አለባችሁ። አሁን ከዚህ ቀጥለን የምናደርገው ፕሮዳክቱን ማስክ ነው። ይሄ ነው አንዱ ማለት ነው። ሁሉ ጊዜ በሳምንት 2 ቀን ማድረግ ትችላላችሁ ማለት ነውና የምታደርጉት እንደዚህ ነው የሚደረገው። የምታደርጉት ቀጥታ ቀዳዳ ያለበት ቦታ ማለት ነው። እኔ አሁን ከአፍንጫዬ ስር ነው የነበሩትና እዛ ቀዳዳ ያለበት ቦታ ታደርጋላችሁ ማለት ነውና ሌላ ቦታ ብታደርጉም ችግር የለውም። ግን በጣም ትንሽዬ ስለሆነች ቶሎ ስለሚያልቅ እንዳያልቅባችሁ ነውና የሚያስፈልጋችሁ ቀዳዳ ቦታው ላይ ታደርጋላችሁ ማለት ነው። ካደረጋችሁ በኋላ ከ15 እስከ 20 ደቂቃ ትጠብቃላችሁ። እስከ 30 ደቂቃ ብታቆዩ ችግር የለውም። ምንም ሌላ ሳይድ ኢፌክት የለውም። ሌላ ምንም ችግር የሚያመጣው ነገር የለም። እንደዚህ ካደረጋችሁት በኋላ መልሳችሁ ትታጠቡታላችሁ ማለት ነው። ይደርቃል ማለት አይደለም። በነገራችን ላይ እንደሌላ ማስክ ይደርቃል ማለት አይደለም። ግን ያው ትንሽ መጠጥ ይላል እና ያው እንደዛው ነው። ከዛ ትታጠቡትና ከታጠባችሁ በኋላ ሁለተኛውን ፕሮዳክት ትቀጥላላችሁ ማለት ነው። እኔ ያው ቶነር ስለማደርግ ቶነሬን ይሄን ቶነር 4ኛዬ ነው። በጣም አሪፍ ቶነር ነው። ተስማምቶኛልና ቶነሬን አደረኩኝ። እናንተ ቶነር ከሌላችሁ ግን ችግር የለውም። ቀጣይ ሁለተኛውን ፕሮዳክት ማድረግ ትችላላችሁ ማለት ነው። ቶነር የምታደርጉ ከሆነ ሁሉ ጊዜ ግን ቶነር ካደረጋችሁ በኋላ ቆዳችሁ ላይ ቶነሩን ለ1 ደቂቃ ያክል አቆዩት። ሁሌ እንደምላችሁ ይሄ ነው። ሁለተኛው ፕሮዳክት ደግሞ ይሄ ነው። ይሄንን ሁሉ ጊዜ ጧትና ማታ መጠቀም ትችላላችሁ። ችግር የለውም። ጧትና ማታ ሁሉ ጊዜ መጠቀም ትችላላችሁ ማለት ነውና እነዚህ ሌላ ደግሞ 2 ኤክስፎሌት የሚያደርጉ ፎቶአቸውን እዚህ ጋር አስቀምጥላችኋለሁ። እነሱን ደግሞ በሳምንት 2 ቀን የምትጠቀሟቸው ማለት ነው። እና እንደዚህ ያደርጋችሁ ቆዳችሁ ይጸዳል ማለት ነውና እኔ አሁን እንደዚህ ካደረኩ በኋላ ያው ክሬም ስለሚያስፈልገኝ የፊት ክሬም አደርጋለሁ ማለት ነው። ይሄ የምታዩት ክሬም በጣም አሪፍ ክሬም ነው። ያው ክሬምነት ደግሞ በጣም ስላለው እኔ ያው ብርድ ሲሆን በደንብ ቆዳችን ስለሚደርቅ ማታ በደንብ ቆዳዬን አለሰልሰዋለሁ ማለት ነውና ክሬም አደረኩኝ። ከዛ ያው በቃ እነዚህ ናቸው እና ትዕግስት ያስፈልጋቸዋል። እየጠፋ ይሄዳል ግን ማለት ለብዙ ጊዜ መጠቀም አለባችሁ። በአንድ ጊዜ ይጠፋል ማለት አይደለም ማለት ነው። እዚህ ጋር ፎቶዋቸውን ከላይ ያስቀመጥኩላችሁ ደግሞ ኤክስፎሌት በሳምንት 2 ቀን ከሁለቱ አንዱ ያገኛችሁትን ገዝታችሁ መጠቀም ትችላላችሁ። አጠቃቀሙን ካላወቃችሁት ስለነሱ ደግሞ ልሰራላችሁ እችላለሁ።